እንደምን አላችሁ? የጌታ ጸጋ በያላችሁበት ይብዛላችሁ። መስፍን ጉተማ ነኝ። ይቅርታና ይቅርታ ማድረግ ክፍል 2። ይቅርታ ስለማድረግ የመጽሐፍ ቅዱስ አስተምህሮ። አንደኛ፣ ይቅርታ ማድረግ ገደብ የለውም። ለምሳሌ የቅርቤ ነው ያልነውና የምናምነው ሰው ባልጠበቅን ሁኔታ ቢበድለንስ? ብዙ ውለታ የዋልንለት ውለታችንን ዘንግቶ ቢበድለንስ? የቅርባችን የሆነ ወዳጄ ያልነው ሰው ያላደረግነውን አድርጓል ብሎ ስማችንን ቢያጠፋውስ? እንዲሁም ይቅር ያልነው ሰው ደግሞ ደጋግሞ ቢበድለንስ? እነዚህን ለመሳሰሉ ጥያቄዎች የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ምን ይላል? መልሱ የማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ 22 እንዲህ ይላል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ፣ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን? አለው። ኢየሱስም እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም አለው። ከዚህ የምንረዳው በክርስቶስ ኢየሱስ በማመን የእግዚአብሔርን ይቅርታ ያገኘ ክርስቲያን ምንም ያህል ጊዜ ሰው ቢበድለው ከልብ የሆነ ይቅርታ ማድረግ እንደሚገባው ነው። ሁለተኛ፣ ጸሎትና የተለያዩ መንፈሳዊ ድርጊቶችን ከማድረግ በፊት የበደሉንን ሰዎች ይቅር ማለት በእግዚአብሔር ፊት ውዴታ ሳይሆን ግዴታ ነው። የማርቆስ ወንጌል ምዕራፍ 11 ቁጥር 25። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። የማቴዎስ ወንጌል ምዕራፍ 25 ከቁጥር 23 እስከ 24 እንዲህ ይላል። እንግዲህ መባህን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ሦስተኛ፣ የበደለንን ሰው ይቅር ማለት ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በተግባር የተማርነው እኛም ለበደሉን ሁሉ ይቅርታ እንድናደርግ የተሰጠን አደራም ትእዛዝም ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት ይላል። ስለዚህ በኤፌሶን ምዕራፍ 4 ቁጥር 32 እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እንዲሁም በቆላስይስ ምዕራፍ 3 ቁጥር 13 እርስ በርሳችሁ ትዕግሥትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። ከዚህ የምንረዳው ይቅርታ ማድረግ ውዴታም ግዴታም እንደሆነ ነው። አራተኛ፣ ይቅር አለማለታችን ለኢየሱስ ያለን ፍቅር ትንሽ መሆኑን ያሳያል። በዮሐንስ 15 ቁጥር 12 ላይ ኢየሱስ እርሱ እንደወደደን እርስ በርስ እንድንዋደድ አዟል። እውነተኛ ፍቅር ደግሞ በማንም ላይ ቂምና ጥላቻ ሊይዝ አይችልም። አንድን ሰው ይቅር ማለት ካልቻልንና በዚያ ሰው ላይ መራር ሆነን በቂምና በጥላቻ ውስጥ ካለን ኢየሱስ ክርስቶስ የሰጠንን ትእዛዝ መፈጸም አልቻልንም ማለት ነው። የኢየሱስ ክርስቶስን ትእዛዝ መጠበቅ ካልቻልን ደግሞ ኢየሱስን በፍጹም ልባችን እየወደድነው እንዳልሆነ ምልክት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 24 የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም። በዮሐንስ ወንጌል ምዕራፍ 15 ቁጥር 17 ላይ እርስ በርሳችሁ እንድትዋደዱ ይህንን አዛችኋለሁ ይላልና የጌታችን የኢየሱስ ክርስቶስን ትእዛዝ እንፈጽም ዘንድ ቂምና ጥላቻን አስወግደን
በይቅርታና በምህረት እርስ በርስ በመዋደድ እንመላለስ። በአገራችን አንድ አባባል አለ። እርሱም ሳል ይዞ ስርቆት፣ ቂም ይዞ ጸሎት የለም የሚል ነው። ትክክለኛ አባባል ነው። በክርስቶስ ኢየሱስ ብቸኛ ዳኝነት በማመን የእግዚአብሔርን የልጅነት ሥልጣን ያገኘን ክርስቲያኖች ማንም በማናቸውም ሁኔታ ቢበድለን በበደለን ሰው ላይ መራር ሆነን ቂም እንድንይዝ የእግዚአብሔር ፈቃድ አይደለምና በቂምና በቁርሾ ውስጥ ያለን ሰዎች ያለነው በተሳሳተ መንገድ በኃጢአት ውስጥ ነውና ለደካማው ኃይልን በሚሰጠው አምላክ በእግዚአብሔር ፊት አሁኑኑ ፈጥነን በንስሐ እንውደቅ። የበደለንን ሰውም በእግዚአብሔር ፊት ይቅር እንበል። ቸሩ ጌታ ለሁላችንም ጸጋውን ያብዛልን፣ ማስተዋልንም ይስጠን። ጌታ ቢፈቅድና ቢወድ በሕይወትም ብንኖር ክፍል 3 ይቀጥላል። ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ። ትንቢትና እውቀት መገለጥ ቢኖረኝ፣ ተራራን የሚያፈልስ እምነት ሁሉ ባገኝ፣ ለሰዎች በመላክ ልሳን ብናገርም ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ።